ተመልካቾቼ እንደምን ከረማችሁ? ደህና ናችሁ ወይ? ዛሬ ደግሞ ሌላ አዲስ ቪዲዮ ይዤላችሁ ቀርቤያለሁ። የሽሮ አሰራር የምንወደውን የሽሮ አሰራር ማለት ነው እና የሚያስፈልጉ ነገሮች አቅርቤያለሁ። የሚያስፈልጉት ነገሮች ሽሮ ለመስራት ሽሮ ያስፈልጋል። ራሱ ይሄ ምጥን ሽሮ ነው። ነጭ ሽንኩርት ያስፈልጋል፣ ዘይት፣ የተከተፈ ቲማቲም ወይም ደግሞ በፋብሪካ የተዘጋጀ የምትወዱትን የቲማቲም ድልህ፣ ቃሪያ፣ ሽንኩርት። ይሄ ቃሪያ ነው። ያከታተፍ ልዩነት ነው ያላቸው። ቃሪያዎቹ አንድ አይነት ናቸው። ይሄ ቲማቲም እና የቲማቲም አንድ ነው። ያው ያቀራረብ ጉዳይ ነው የሚለየው። ይሄ ነው የሚያስፈልገው ሽሮ ለመስራት። ከዛ ውጪ እንደተለመደው መሳሪያው ያስፈልጋል ማለት ነው። ድስት እና ውሃ ማቀርብበት እያሞኩ ጠብ ጠብ እያደረኩ ማበስልበት ውሃ ማሞቂያ ያስፈልገኛል ማለት ነው። እና አሁን ስራችንን እንጀምራለን። አብራችሁኝ ስሩ። እንግዲህ አሁን እለኩሳለሁኝ እሳቱን መጀመሪያ ማለት ነው። እሺ ዘይት እጨምራለሁ። ያው የሽንኩርትና የዘይት ቅደም ተከተል ያው ነው፣ የሚያመጣው ችግር የለም። ከዛ የተከተፈ ሽንኩርት እንደ አስፈላጊነቱ ጨምራለሁ። እናንተም እንደምትፈልጉት ነው የሚጨምሩት ማለት ነው። ትንሽ ሽሮ ስለምሰራ ይበቃኛል። ነጭ ሽንኩርት በሁለት አይነት አከታተፍ ነው። አከታተፍ የራስ ነው። ይሄ ጎመድ ጎመድ ነው፣ ይሄኛው ደቃቅ ነው። ስለዚህ ደቃቁን እጨምራለሁ አብሬ ማለት ነው። ነጭ ሽንኩርት ትንሽ ነው የሚበቃው፣ ትንሹ ያሰማልናል ማለት ነው። አሁን ይሄንን እናስተካክልና ውሃ አቀርባለሁ። ይሄ ሙቅ ክፍል ነው። ቀዝቃዛም ከሆነ ማሞቅ ነው እዛ ነው። በቃ ይሄን አብስዬ እንገናኛለን ማለት ነው። ይኸውላችሁ ሽንኩርቱ ምን እንደሚመስል መብሰሉ ምልክቱ ምንድነው? አንደኛ መጀመሪያ የነበረውን ከለር ይቀይራል። ሁለተኛ ደግሞ ልክ ጥብስ ይላል። ይኸውላችሁ ጥብስ ይልና ኩምትርትር ነው የሚለው። ከዛ በኋላ ቶሎ እንዲደርስ እኔ ሰዓቱን ሁሉ ጨምሬበታለሁ። የትም ሳልሄድ ነው ያማሰልኩት። አሁን ቲማቲሙን እጨምራለሁ። በእጄ የከተፍኩትን ቲማቲም እጨምራለሁ። ያጣፍጣል። ይሄ በእጄ የተከተፈ ቲማቲም ማለት ነው። አሁን እንግዲህ ሽንኩርቱ ትንሽ በቆይ ኖሮ ሊያርብኝ ይችላል ማለት ነው። በዛ ደረጃ ላይ እያለ ነው ቲማቲሙን የጨመርኩት። እዚህ ላይ መናገር የምፈልገው ምንድን ነው መሰላችሁ? ሽሮ ወጥን ሊያጣፍጠው የሚችለው መጀመሪያ የሽሮ ዝግጅት ሽሮነቱን ያጣፍጠዋል። ቁሌቱ ብቻ አይደለም እና አዘገጃጀቱ የራሱ አለው ማለት ነው። ከዛ በኋላ ግን ቁሌት ወሳኝ ነው ለማንኛውም ወጥ፣ እንኳን ለሽሮ ቀርቶ ሊያጣፍጠው የሚችለው እና እኔ በቲማቲም ጨምሮ ማንኛውንም ነገር መስራት እወዳለሁ። ቲማቲም ጨምሬ መስራት እወዳለሁ። በዛ ላይ ያጣፍጣል እና ልክ እንደኔ ከፈለጋችሁ አይታችሁ ቀምሳችሁ መጠቀም ይቻላል። ያልፈለገ ደግሞ ካለ ቲማቲም መስራት ይችላል። ከሌላችሁም ደግሞ በሽንኩርት ብቻ ልትሰሩ ትችላላችሁ። ነጭ ሽንኩርትን ባይኖር እንዳቅማችሁ ማለት ነው። ባዶም እኮ ይሰራል። ዘይት ብቻ እና ውሃ ጨው ጣል አድርጎ ይሰራል እኮ። ስለዚህ እንደ አቅም ነው የሚሰራው፣ ምንም ችግር የለውም። ዋናው እንግዲህ ልታውቁልኝ የምትችሉት ግን ሊያጣፍጥላችሁ የሚችለው ቁሌቱ ነው። በአብዛኛው የሽሮ አሰራርም ሆነ ማንኛውም የወጥ አሰራር
እጅግ ሊጠቅም የሚችለው ከኢትዮጵያ ለወጣ ሰው በጣም ይጠቅመዋል። ኢትዮጵያ ውስጥ ላለውም አይጠቅምም ማለት አይደለም። ግን ብዙ ወንዶች ልጆቻችን፣ ወንድሞቻችን፣ አባቶቻችን መጀመሪያ ከአገራቸው ወጥተው ሲመጡ የያዙትን ሽሮና በርበሬ እንኳን እንዴት አድርገው ለመስራት ይቸገራሉ፣ ያሳዝናሉ። በእውነት ነው እና እኔ በዚህ አጋጣሚ ይህንን ነገር መስጠቴ በጣም ፍላጎትና ደስታዬ የላቀ ነው። ይህንን በማሳይበት ሰዓት ለምን በተግባር ያየሁት ነገር አለ። ስለዚህ መስራትን የመሰለ ማወቅን የመሰለ ነገር የለም። እናንተ ሁሉም ህዝብ እንደሚያውቀው ማለት ነው። ስለዚህ ይህች እንድትጣፍጥ እንዲህ ማድረግ አለብን። አገራችን ቢሆን በሶ ብላ ጣል እናደርግባታለን። ሽሮ ላይ ይጣፍጣል። ለጓን በሶ ብላ ጣል እናደርጋለን። በሚቀጥለው ታያላችሁ ቃሪያችንን ጭምር እናደርግና ቶሎ ሰርተን እንበላለን ማለት ነው። ለችኮላ በጣም ነው የሚጠቅመው። ችግር የለው። ምክንያቱም ሽሮው ዱቄቱ በጥንቃቄ የተቆላና የተዘጋጀ ስለሆነ ብዙ የሚያስቸግረን ነገር የለም። በሰላል በሰለ ብለን ይኸውላችሁ አሁን እየተቆላላ ነው። በኋላ እንገናኛለን። ትንሽ ደቂቃ ቆይተን ማለት ነው። እዚህ አሁን እዚህ ደርሰናል። በስሏል። እየተቆላላ ነው። እስካሁን ምንም ውሃ ጠብም አላረኩም። ምክንያቱም የቲማቲሙ ውሃ በቂው ነው፣ በራሱ ነው ቆንጆ ነው መቁላላት ያለበት። ሽሮዬ ምጥን ስለሆነ ምጥን ማለት ያው በርበሬ ስላለበት አስፈላጊ ከሆነ ምጥን ነውና እኔ በርበሬ አልጨምርም የሚል ህግ የለም። መጨመር ትችላላችሁ። ምናልባት ሲመጠን በርበሬው ያነሰ ከሆነ ሞቅ ያለ የሽሮ ወጥ ከፈለጋችሁ ማለት ነው። ግን እኔ ይበቃኛል። ስለዚህ አሁን በርበሬ አልጨምርም። ተቁላልቷል። እከልሳለሁ ማለት ነው። ውሃ ይበቃኛል። አሁን ይሄኛው ውሃ ሙቋል። አሁን ደግሞ ከስር እሳቱ ኃይለኛ ነው። ሊፈላ ሲከጅለው እንዳይጓጉል ሽሮዬን እጨምራለሁ ማለት ነው። እሺ አሁን ሊፈላ ደርሷል። ሽሮውን እጨምራለሁ። አንደኛ ሊፈላ መድረሱ የሚጠቅመው ምንድነው? እንዳይጓጉልብን ነው። ሌላው ደግሞ አማስለን ሳንጨርስ ሊገነፋፍልብንና ሊበላሽብን ይችላል። ሌላው ምን ያህል ዱቄት እንጨምራለን የሚለው እያየን ነው መጨመር ያለብን። 1-2 ቀን ከሰራችሁ የሽሮውን ውሃ ማንሳት፣ የሽሮ ዱቄቱን ውሃ ማንሳት ታውቁታላችሁ ማለት ነው። በዛ ምክንያት በተሳሳቱ 1 ቀን 2 ቀን ነው ምንም ለማታውቁት ማለት ነው። እና በትንሽ መጨመር ድስቱን ከፍ ታረጉና ትልቅ አድርጋችሁ ሽሮዋን ትንሽ አድርጋችሁ ትሞክራላችሁ። በትንሽ ውሃ ከወፈረ የጣዳችሁትን ሙቅ ውሃ ጠብ እያደረጋችሁ መጠቀም ይቻላል። ቀዝቃዛ መጠቀም አንችልም ወይ? ይቻላል። ለማፍጠንና ቶሎ እንዲበስል ነው እንጂ ይቻላል። ምንም ችግር የለው። በአባባል ግን ሙቅ ውሃ ወጥ ላይ መጨመር ያጣፍጣል ነው የሚባለው። ምን ያህል እውነተኛ እንደሆነ እሱን አላውቅም። አሁን ሽሮአችንን እንጨምራለን። እሳቱን ቀንሼዋለሁ። እና እሳቱን ደግሞ ጨመር ትንሽ እንደዚህ ማማሳያ ድቡልቡል ባይሆን ይመረጣል። እንደዚህ ጠፍጠፍ ያለ ነው የሚመቸው ለማንኛውም ወጥ። እና አሁን ይኸውላችሁ በዚህ በጀርባ ቀስ ብዬ እንዳይጨመላለቅብኝ ለማላቀቅ ወይም ለማደባለቅ እየሞከርኩ ነው። አሁን እሳቱን እጨምራለሁ።
ሲፈላ ነው ውፍረቱ ቅጥነቱ መለየት የሚቻለው። መጀመሪያ አያስታውቃችሁም። እየፈላ ሲመጣ ይለደልዳል ወይም ይወፍራል። የግድ ነጭ ሽንኩርት ይጠበሳል አይጠበስም ምንም ችግር የለውም፣ እንደ ፍላጎታችሁ ነው። ግን ይሄ በጣም ስለሚያጣፍጥ ነው። አሁን ግምቴ ደህና ነው ማለት ነው። በጣም ከቀጠነ ግልብጥ ብሎ ምድጃውን ሁሉ ነው የሚያበላሸው። አሁን እሳት እቀንሳለሁ፣ ምክንያቱም ወደ ላይ እየመጣብኝ ነው። በጣም ነው የሚገለብጠው። እንደገና ማጠብ ምን ማለት ጊዜውም የለም፣ ለሌለው ሰው በጣም ያስቸግራል። ጊዜም ቢኖር ደግሞ ለምን ቆንጆ ነው። አሁን እንግዲህ አረፋውን እስከሚከት ድረስ ክድ እናደርጋለሁ። አረፋ የምንለው ይሄ የሚታያችሁ ክፍል ነው። እሱን ክትት ማድረግ አለበት። በሰለ ማለት በዛን ጊዜ ነው። ከዛ በላይም አረፋው ስለከተተ ብቻ በቃው ማለት አይቻልም። ለፈለገ ሰው በጣም ማብሰል ይችላል። በቃ የበሰለ ነገር ወይም የበሰለ ሽሮ ይጣፍጣል ስለሚባል ማድረግ ይቻላል። ግን ለቸኮለ ሰው ይሄ አረፋው ክትት ካረገና ትንሽ ከቆየ በሰለ ማለት ነው። ስለዚህ አሁን እከድነዋለሁኝ እንዲበስል ቶሎ ከነን ቆያለን። በኋላ እንገናኛለን። ተመልካቾች እዚህ ደርሷል። ያላችሁ አሁን አረፋ የለም። እቺ የሽሮዋ የበሰለችው ክፍል ናት። ከአሁን በኋላ እንግዲህ ማጣፈጫ ነው የምንጨምረው። ማጣፈጫ እንጨምራለን ማለት ነው። ምንድናቸው ማጣፈጫዎቹ? ቃሪያ ሁለት አይነት ነው እዚህ ጋር ያቀረብኩት። አከታተፍ እንደ ፍላጎት ነው። እንደዚህ ከትፌዋለሁ በክቡ ማለት ነው። ይሄኛው ደግሞ ፍሬውን አውጥቼ ነው ሰንጠቅ ሰንጠቅ ያደረኩት። እኔ ፍሬው ሽሮ ላይ እስከነ ፍሬው ስለማልወድ እንደ ራሴ ስለምሰራ ነው ያደረኩት። ሁለቱም ይቻላል ማለት ነው። እና መጀመሪያ ጨው ጨምራለሁ። ጨውን በጥንቃቄ እንዳይዘረግፍብኝ የወጧን ብዛት አይቼ ነው የምጨምረው። ብዙ ስለማያወርድ ነው፣ ይበቃዋል። ከዛ በኋላ ቃሪያ ጨምራለሁ ማለት ነው። የፈለገ ቅቤ መጨመር ይችላል። ቅቤውን ከላይ ቢሆን መልካም ነው። ከዛ በኋላ አብሮ ብስል ይላል። ግን ከቃሪያው በፊት ነው ቅቤው መጨመር ያለበት፣ ቅቤ የሚጨመር ከሆነ። ምክንያቱም ቃሪያው ብዙ መብሰል የለበትም ማለት ነው። ካስፈለገ ደግሞ ከላይ ነጭ ሽንኩርት መጨመር ይቻላል ማለት ነው። እኔ ነጭ ሽንኩርቱን መጀመሪያ አቁላልቻለሁ። ቆንጆ ነው የሚያደርገው። የፈለገ ሰው ደግሞ ነጭ ሽንኩርቱን ጎመድ አድርጎ ከላይ መጨመር ይቻላል። እና በቃ እንደ ፍላጎት ነው፣ ጣዕሙን እንደሚወደው ነው ሰው መስራት ያለበትና እንግዲህ ቀጠን ያለ ሽሮ አሰራር ይሄ ነው። እንጀራ ላይ ፈሰስ አድርጎ ትኩሱን ይበላል ማለት ነው። ትኩሱን ስል ደስ ይላል፣ ይጣፍጣል በትኩሱ እንጂ የቀዘቀዘም ሽሮ አይበላም ማለት አይደለም። ይበላል፣ ሞቅም አድርጎ ይበላል። እንደውም ሲቀዘቅዝም የሚወዳለ እንደ ፍላጎቱ ነው። እንግዲህ የዛሬው ቀጠን ያለ የሽሮ አሰራር ስራ አብቅቷል፣ ጨርሻለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ከድኜ ነው ማስቀምጠው። እንደዚህ ትከርኑና ታስቀምጣላችሁ። አረፋውም ቶሎ የሚከተው ቅድም ሳልነግራችሁ ሲከደን ነው፣ ክፍቱን አይሆንም። ቶሎ ክትት ይላል፣ ችኮላ ይሆናል ማለት ነው። እና ጨርሻለሁ።